ዋትስአፕ ፋሚሊ እንደምን አላችሁ? እኔ ደህና ነኝ እና ዛሬ ደግሞ የምናየው ስለ ታላቁ ስርቆት ነው። ታላቁ ስርቆት ከተፈጥሮ ነው የተሰረቀው እና እንዴት ተሰረቀ ካላችሁኝ ይሰረቃል። እንዴት ካላችሁኝ ያው አስረዳችኋለሁ። ተከታተሉኝ እስከ መጨረሻ ማለታችሁን ደረሱ እና ማለትም ይሰረቃል ስላችሁ መዝረፍ ማለት አይደለም፣ ግን አንድ ነገር አይቶ ከዛ ነገር ላይ የተለያዩ ነገሮችን ወስዶ እዚህ በሌላ መልኩ መስራትም ወይም ቀጥታ ኮፒ አድርጎ መውሰድም ማለት ነው እና በባዮሎጂ ደግሞ ኢሚቴሽን የሚባል ሲል እና ይህ ማለትም በቀላሉ ሳስረዳችሁ አንድ ነገር ከተፈጥሮ አይቶ ኮፒ አድርጎ መውሰድ ማለት ነው እና በዚህ መንገድ በጣም ብዙ ነገሮች አሁን ላይ የምንጠቀማቸው ማሽነሪዎች ምናምን በጣም ብዙ ነገሮች የተሰረቁ ነገሮች አሉ። ሁለቱን ዛሬ እናያለን እና ሌሎቹን በሌላ ቪዲዮ የምናይ ይሆናል እና እነሱን አሳያችኋለሁ። ቀጥታ ቆይ መጀመሪያ ሰብስክራይብ አድርግ፣ ከዛ በኋላ ላይክ አድርግና አሁን በቃ ወደ ቪዲዮ እንሂድ። ሌትስ ጎ። አንደኛ አውሮፕላን ወይም ኤርፕሌን። ኤርፕሌን እንዴት ከኔቸር ተሰረቀ ካላችሁኝ ኤርፕሌን የተሰረቀው ከወፎች ነው። ያው ላታምኑ ትችላላችሁ፣ ግን እመኑ። እንዴት ተሰረቀ ካላችሁኝ ስታዩ አሁን አውሮፕላን ወፎችን ነው የሚመስለው አሰራሩ ማለት ነው እና ይህንን እንዴት ፈጠሩ የሚለውን ስንመለከት ወፎችን የሚያጠኑ ሳይንቲስቶች ወፎችን ሲያጠኑ እንዴት እንደሚበሩና እንዴት አየር ላይ እንደሚነሱ ሲያጠኑ እነሱ ሳይንቲስቶቹ ራሳቸው ለመብረር አሰቡ ማለት ነው። እነሱ አማራቸው መብረር። ከዛም ለመብረር ሲያስቡ የተለያየ ምርምሮችን ማድረግ ጀመሩ እና ለመብረር ሙከራ ማድረግም ጀመሩ ማለት ነው። በነገራችን ላይ ለመብረር ሲሞክሩ ሲለፉ የነበረው ደግሞ በእጆቻቸው ላይ ክንፍ ፈጥረው ክንፉን እጆቻቸው ላይ አስሮ ነበር። እንደዚህ ሲሆኑ ደግሞ መብረር አልቻሉም። ምክንያቱም እጆቻችን እንደ ወፎች ክንፍ በጣም ጠንካራ ስላልሆነ መብረር አልተሳካላቸውም ማለት ነው። ከዛ በኋላ ደግሞ ሌላ ሀሳብ መጣላቸው ማለት ነው። እናም ይሄ ሀሳብ ለምን ወፎችን የሚመስል ቅርጽ ያለውን ተለቅ ያለ ነገር ሰርተን አንሞክርም ወይም ውስጡ ገፍተን አንበርም ብለው አሰቡ ማለት ነው እና በመቀጠልም ወደ ተግባር ሲገቡ ክንፍ ፈጠሩ እና መሀለኛውን የወፎችን አካል የሚመስል ቅርጽ ያለውን ነገር ፈጠሩ። የወፎች ክንፍ የሚንቀሳቀስበትን ቦታ ላይ ኢንጂን ተጠቀሙ ማለት ነው እና ይሄንን ከተጠቀሙ በኋላ አሁንም በጣም ለፉ፣ በጣም ሰሩ፣ ግን ሊሳካላቸው አልቻለም። ድሮ ሲሞክሩ ከተቀረጹ ቪዲዮዎች መካከል አንዱን አሳይቻችሁ ልመለስ። ተከታተልን እንመለስ። ቪዲዮ ላይ እንደተመለከታችሁት በጣም እየለፉ ነበር፣ ግን አልተሳካላቸው። እናም አንድ ቀን አንድ ነገር ተሰማ። 1903 ታኅሳስ 17 እንደ አውሮፓውያን አቆጣጠር ውልበር እና ኦርቪል የተባሉ ሰዎች የፈጠሩትን የእንጨትና የብረት ስሪት የሆነውን አውሮፕላን ለማብረር ወደ ሜዳ ይዘው ወጡ ማለት ነው። እናም በዚህ ጊዜ አንስተው ለማብረር ሲሞክሩ ይህ አውሮፕላን ለመጀመሪያ ጊዜ በዓለማችን ላይ ለመብረር ሞከረ ማለት ነው። ሞከረ ነው የሚባለው ምክንያቱም ይሄ አውሮፕላን የበረረው ለ12 ሰከንዶች ለመጀመሪያ ጊዜ የበረረው ማለት ነው። እናም ለዓለም ይህ ዜና ተሰማ። እናም ዛሬ ላይ የምንመለከተው የትልቁ አውሮፕላን የተሰራው ከወፎች ኢሚቴት ተደርጎ ነው ማለት ነው። ሁለተኛ ሳብማሪን ወይም ሰርጓጅ መርከብ። ሰርጓጅ መርከብ ማለት ምንድነው ካላችሁኝ ሰርጓጅ መርከብ የሚባለው በውሃ ውስጥ በመስመጥ በውስጠኛው ክፍል ወይም ጠለቅ ወዳለው ክፍል በመግባት የተለያዩ ስራዎችን የሚሰራ ማሽን ነው። እናም ይህ ማሽን ከምንድነው ኢሚቴት የተደረገው ካላችሁኝ ከአሳ ነው። ኢሚቴት ለማድረግ ያነሳሳቸውም አሳ እንዴት ይንቀሳቀሳል፣ እንዴት ከፍ ዝቅ ይላል፣ እንዴት ይተነፍሳል የሚለውን ሲያጠኑ እንዴት ሰው ልጅም እንዴት ውሃ ውስጥ ገብቶ እንደነሱ መኖር እንደሚችል አሰቡና ይህንን ስራ ሰሩ ማለት ነው። እናም ይህንን ስንመለከት በዓለማችን ላይ ያሉ ብዙ ነገሮች የተመሰረቱት በተፈጥሮ ላይ መሆኑን እንረዳለን ማለት ነው። እስከ መጨረሻው ስለተከታተላችሁ በጣም አመሰግናለሁ። እንደዚህ አይነት ቲፖች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ሁኑልኝ።